ይህንን አፕሊኬሽንን ብቻን በመጠቀም ብዙዎች ብዙ ገንዘብ እየሰሩ ይገኛሉ። እናንተም ይህንን አፕሊኬሽንን ተጠቅማችሁ ገንዘብ የመስራት ፍላጎት ካላችሁ ይህ ቪዲዮ ከመቼውም ጊዜ በላይ ያስፈልጋችኋል። ይህ ቪዲዮ ብዙ ሰዎች ጋር ደርሶ ብዙ ሰዎች እንዲጠቀሙ ቪዲዮን ላይክ በማድረግ ጀምሩ። ቪዲዮን በምትመለከቱበት ሰዓት ላይ ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ከዚህ አፕሊኬሽን ገንዘብ ለመስራት በመጀመሪያ ማድረግ ያለባችሁ ወደ ፕሌይ ስቶር ኦር ደግሞ አፕ ስቶር ሄዳችሁ ሚፓስ ብላችሁ ዳውንሎድ ታደርጋላችሁ። ከዚህ በመቀጠል አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ የምትጠቀሙበትን ኢሜል ያ ማለትም ስልካችሁ ላይ የሚገኘውን ኢሜል ነው የምታስገቡት። ይህንን የምታደርጉበት ምክንያት ቬሪፊኬሽን ኮድ ወደ ኢሜላችሁ የሚልክላችሁ ስለሆነ ያንን ኮድ አምጥታችሁ የሚሰጣችሁ ባዶ ቦታ ላይ ማስገባት ይኖርባችኋል። ይህንንም ካደረጋችሁ በኋላ ሬጂስተር ከማድረጋችሁ በፊት የግድ ኢንቪቴሽን ኮድ ማስገባት ይኖርባችኋል። እዛ ቦታ ላይም እዚህ ስክሪኑ ላይ የምትመለከቱትን ኢንቪቴሽን ኮድን ታስገባላችሁ። ይህንን ካደረጋችሁ በኋላ የመጀመሪያችሁን ስቴፕን እዚህ ጋር ጨርሳችኋል። በቀጣይ ማድረግ የሚጠበቅባችሁ ቬሪፊኬሽን መጨረስ ነው። ቬሪፊኬሽን ለመጨረስ ደግሞ ናሽናል አይዲያችሁ ወይም ደግሞ ኢንተርናሽናል ድራይቪንግ ላይሰንስ ካላችሁ መጠቀም ትችላላችሁ። ነገር ግን ኢትዮጵያ ውስጥ እስካለን ድረስ አክሰሱ ሊኖረን የሚችለው ናሽናል አይዲ ነው። የናሽናል አይዲያችሁ ፊት ለፊት ላይ የሚገኘውን ቁጥርን ካስገባችሁ በኋላ ከላይ መጀመሪያ የምታስገቡት የአያታችሁን ስም ነው። ከዛ በመቀጠል ደግሞ የራሳችሁን ስምን ካስገባችሁ በኋላ የናሽናል አይዲያችሁን ፎቶን ታስገባላችሁ። ማለትም ፍሮንቱ ላይ በፊት ለፊት በኩል ፎቶ አንስታችሁ ባክ ላይ ደግሞ የጀርባውን ፎቶ አንስታችሁ ማለት ነው። ይህንን በተሳካ ሁኔታ ካለፋችሁ በኋላ በቀጣይ የምታደርጉት ነገር ምንድነው? ላይቭነስ ቼክ አለ። ይህም ማለት ምን ማለት ነው? ካሜራው ኦፕን ይሆንና እንደሚያዛችሁ ትሆናላችሁ። ለምሳሌ ጭንቅላታችሁን አነቃንቁ በሚላችሁ ሰዓት ላይ ጭንቅላታችሁን ታነቃንቃላችሁ። ጠጋ በሉ ወደ ካሜራው ሲላችሁ ወደ ካሜራው ጠጋ ትላላችሁ። ይህንንም ካደረጋችሁ በኋላ በተሳካ ሁኔታ ሬጂስትሬሽናችሁን እዚህ ጋር ጨርሳችኋል ማለት ነው። ሬጂስትሬሽናችሁንና ቬሪፊኬሽናችሁን ከጨረሳችሁ በኋላ ቬሪፊኬሽን ኮምፕሊትድ ለማለት ቬሪፊኬሽናችሁም ከ12 እስከ 24 ሰዓት ባለው ውስጥ ቬሪፋይ ሆነላችኋል ማለት ነው። አካውንታችሁ ስራ የምትጀምሩት በዚህ ሰዓት ነው። ቬሪፊኬሽናችሁ ልክ እንዳለቀ የራሳችሁን ኢንቪቴሽን ኮድና ኢንቪቴሽን ሊንክ ይሰጣችኋል። ያንን ተጠቅማችሁ ጓደኞቻችሁን በመጋበዝ በአንድ ሰው 0.1 ኤምኢሲ 10 ሰው ስጋብዙ ደግሞ 1 ኤምኢሲ 20 ሰው በመጋብዙበት ሰዓት ላይ ደግሞ 2 ኤምኢሲ ማግኘት ትችላላችሁ። የአንድ ኤምኢሲ ዋጋ ይህንን ቪዲዮ እየሰራሁበት ባለውበት ሰዓት ላይ 5.8 ዩኤስዲቲ አካባቢ ይጠጋል። አስቡት 2 3 4 እያላችሁ ብዙ ኤምኢሲ በሰራችሁ ቁጥር የምታገኙትን ገቢ። ይህንን ስላችሁ ደግሞ አንዳንዶቻችሁ የምትጠይቁት ጥያቄ አለ። ከዚህ አፕሊኬሽን ላይ ገንዘብ መስራት የምንችለው በኢንቪቴሽን ብቻ ነው ብላችሁ የምትጠይቋላችሁ። ነገር ግን ከዚህ አፕሊኬሽን በኢንቪቴሽን ብቻ አይደለም ገንዘብ የምትሰሩት። የመጀመሪያውና ዋነኛው ብዙ ገንዘብ ልትሰሩበት የምትችሉበት መንገድ ኢንቪቴሽን ሆኖ ሳለ ነገር ግን ጥቂት የሆኑ ኤምኢሲ ፖይንቶችን መሰብሰብ የምትችሉባቸው መንገዶች አሉ። ከዚህ ውስጥም የመጀመሪያው ዴይሊ ቼክ ነው። ዴይሊ ቼክ ላይ ገብታችሁ በራሱ የሚጽፈው ጽሁፍ አለ። ማለትም ሼድ የሆነ ማለት ነው። ራሱ ላይ ደርባችሁ መጻፍ ነው። ለምሳሌ እዚህ ጋር የምትመለከቱት ጽሁፍ አለ። እዚህ ላይ እንደምትመለከቱት ካፒታል የሆነው ላይ ካፒታል፣ ስሞል የሆነው ላይ ስሞል አድርጌ ስፔሱንም ሳላሳስት በስነ ስርዓት በማስገባበት ሰዓት ላይ የተወሰነ ፖይንት ይሰጠኛል። ከዚህ በተጨማሪ ደግሞ አፕሊኬሽኑን ልክ እንደከፈታችሁ ቬሪፊኬሽን ኮምፕሊትድ እንዳለላችሁ የሚሰጣችሁ አንድ ኤምኢሲ አለ። ያም አንድ ኤምኢሲ ዊዝድሮ አድርጋችሁ መሸጥ የምትችሉት አይደለም፣ ስቴክ ነው የሚሆነው። ስቴክ ደግሞ ሲሆን ምን ማለት ነው? ለ1 ወር ለ6 ወር የተለያየ ፕላኖች አሉ። ስለ ስቴክ ቀለል አድርጌ ስነግራችሁ የሆነ ያህል አሴት ታስገባላችሁ። ለ1 ወርም ለ2 ወርም ይቀመጥላችኋል። ነገር ግን ዊዝድሮ ማድረግ የምትችሉት ኢንተረስቱ ነው። ማለትም የሚወልድላችሁ የተወሰነ ፖይንት አለ ስቴክ ባረጋችሁት መጠልቅ ማለት ነው። እናም የዚህን የአንድ ኤምኢሲ ስቴክ የሆነውን የእሱን 12%ን በየሰዓታቶች ውስጥ እየገባችሁ ክሌም ማድረግ ትችላላችሁ ማለት ነው። በዚህ መንገድ ይህን ያህል ብዙ ገንዘብ እንኳን ልትሰሩ አትችሉም። ነገር ግን በጊዜያቶች ውስጥ አንድ ኤምኢሲ እና ከዛ በላይ ልትሰሩባቸው ትችላላችሁ። ኢንቪቴሽን ማግኘት አልችልም የምትሉ ይህንን መንገድን ተጠቅማችሁ የተወሰነ መሰብሰብ ትችላላችሁ። ነገር ግን ኢንቪቴሽኑ ይህን ያህል የሚከብድ ነገር አይደለም። አካባቢያችሁ የሚገኙ የተለያዩ ሰዎች ጓደኞቻችሁ ሊሆኑ ይችላሉ፣ ቤተሰቦቻችሁ ናሽናል አይዲ ካላቸው እድሜም ስለማይመር ትናንሽ ቤተሰቦቻችሁም ቢሆኑ ናሽናል አይዲ ካላቸው አፕሊኬሽኑን አውርደው ቬሪፊኬሽን ከጨረሱ በኋላ ወደ እናንተ 0.1 ኤምኢሲ ይገባላችኋል ማለት ነው። ይህንን ለማግኘት የሚሰጣችሁን ኢንቪቴሽን ኮድን ተጠቅመው ሬጂስተር ማድረግ ይኖርባችኋል። ከዚህ በመቀጠል እንግዲህ ለመሸጥ አብዛኞቻችሁ እየጠየቃችሁኝ ትገኛላችሁ። ጉግል ላይ ትገቡና የአንድ ኤምኢሲ ዋጋ ስንት ነው ትላላችሁ። እዛ ጋር የሚያሳያችሁ በጣም የተመታ ዋጋ ነው። እናም ከዛ በኋላ ይህ ስራ ውሸት ነው ምናምን የሚሉ የተለያዩ ሰዎች ኮሜንት ላይ የገባችሁ ላይክ ታደርጋላችሁ። እናንተም እንደዛው ትላላችሁ። ነገር ግን እንደዚህ በማለታችሁ ትልቅ ስራ ነው እያመለጣችሁ ያለው። እንዴት አድርጋችሁ መሸጥ እንደምትችሉ የሚያሳይ ቪዲዮ ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ያንን መንገድን ተከትላችሁ መሸጥ ትችላላችሁ። አንድ ኤምኢሲ 5.8 ዩኤስዲቲ ማለት ቀላል ነገር አይደለም። ገብታችሁ ፒ2ፒ ነው
ማለትም ጥንቃቄ ልታደርጉ ይገባል። እናንተ የሆነ ስህተት ከተሳሳታችሁ በዛ በኩል ያለው ባየራችሁ ሊያጭበረብራችሁ ስለሚችል በተቻላችሁ አቅም ጠንቃቃ ሁኑ። እናም ደግሞ እዚህ ፒቱፒ ላይ ገብታችሁ መሸጥ ከከበዳችሁ ፒቱፒ ላይ ባለው ዋጋ ሳይሆን ትንሽ ቀንሼ እኔ መገዛችሁ ይሆናል። ያንም ለማድረግ ቴሌግራም ቻናል ላይ ገብታችሁ ዴም እኔም ማድረግ ትችላላችሁ፣ መገዛችሁ ይሆናል። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮዎች በተከታታይ እንዳደርሳችሁ የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። እስካሁን ድረስ ሰብስክራይብ ሳታደርጉ ቪዲዮን እየተመለከታችሁ ካላችሁ ቻናሉ ሰብስክራይብ አድርጉ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ መልካም ጊዜ